እሺ ዛሬ አዲሱን ትሬንድ እንጫወታለን። ተማረባ ምን አጣጣቱ ነው? ታዲያ በእግዚአብሔር እንዴ ምን ነው ታዲያ ይታያል። ማንቺ ይችላል። ማንቺ ሻምፒዮን አገባ አርሰናል ሁለት አመት ነው የጠበቅነው። አርሰናል ይችላል። ዋው እንችላለን። እኛ ስለምንችል ነው። ደገመው። ኧረ ሪፕሌይ ነው። አስዬ እንዳስተው አርሰናል ነው የሳተው። ምድረው ወያላ አንድ ሰው እንዳያወራኝ ከተማችንን አስመልሰን በእሱ ይችላል። 180 ዓመት አንድ ሰው እንዳያወራኝ ኮመንት ላይ አንድ ሰው ና ሳሎጋ በፊት ያለን ሁሉ አውጣ። ወንድም እኔ ምንም ነገር ይሻላል። ወይኔ ወጋኝ። ወይኔ እንደቆሎ ነገር ነበር እኮ መኪው የሚባል ነገር ብቻ አላውቃ ቆሎ ብቻ ነው። ሄሎ ጀማው ቆሎ ታኪንቷል ነው። ባስ እየጠበቅሽ ነው። መቼም አትለወጥም። ጆሃነ ብለሽኝ እቻ ይኛውን ይኝ ወላቲ ወይኔ እንደሞ እንዳትነካት ቀጥታ ነው ብሎክ ያደረገች። ምንድነው አይደል? እኔ አላውቅም። ና እንሩጥ፣ እንደበቅ። ለምን አንተ ወፍራም ስለሆንክ እኔ ቀጭን ስለሆንኩ እንደበቅ። መሮጥ ስለምንችል አንተ ስለማትችል። ይቅርታ ወንድሜ፣ ሰላሙንልኝ። ወይኔ ግዴ አይደር እንዲመጣ መሮጥ ይችላል። አንተ መዳይ ነው ሰሩ እና ቡጭ የኔ ጌታ ለጌታ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ። ከፋኝ እንደገና መረረኝ አመት እኔ አሁንስ የቤት አከራይ ነገር እየመረረኝ ነው። እውነት በእኔ ገንዘብ ነው በቃ የሚኖረው። ምንም ነገር የለውም። አቦ ተፍ በል ስራ ምናምን ውጣ አየር ቀይር ምናምን እንዴ ቶኝ ነኝ ነገር ነው እናታችሁ። በቤት ኪራይ ብቻ ገንዘብ ሰው እንዴት ይኖራል? አልቀነሰም ፍቅሬ ከእስካሁኑ የምወድል ለጌታ ያደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባታፋተነው ግን አንተ ሰው ግላናተኛው ወዲህ ነው ሄዱ። ሁሌ አይመችሽ ማለት አብዛኛው ወንድ በልጅነቱ እንዴት እንደተገረዘ ላሳያችሁ። እኔ ግን ስገረዝ እንዴት እንደነበር ላሳያችሁ። ህፃን ነኝ ተኝቻለሁ። ዶክተሩ መቶ ሊነካኝ አታ እንደዚህ ጥሏል። አተማነኔ ምን ነከ ዶክተር እኔ መገረዝ አለብህ እና አለፍካቴ ነው ምን ነከ ኖ አይደግ ግዴታ ታታ እንደዚህ ጥሏል። ለማታውስ እባክህ አትደል ተገድጄ ነኝ። ማን ያስገድድ? አባቴ ዞር ቤት አባቴ ቆመ። በጣም የሰግድ መገረዝ አለብህ አንተ። እንዴት ነው ይሄ የምፈቅደው? አይደለም ሁሉም ወንዶች ይገረዛሉ። ውሸት ነው። አሳየኝ ሁሉ ቃል ያሳይ ጀነድ እውነት ዶክተር ውስጥ ተገረዟል። እኔ አላቅም። ይኸው ከፈለግ ሳይው አልተገረዘም። ይሄ ካጂ ከዛ ፀጉሩን ይዤ ከተማ ላይ እየጎተትኩ ይወጣል። እዛ እያሰማያት ሰማኝ ስማ ይሄ ዶክተር እኔ ሁሉም እያየኝ እስካ ለምንድን ነው ይዘቅሰን? ዳይፐር ብቻ ነው ያደረኩት። እናንተ ትቀጃላችሁ። ዶክተር ፓስ አደረገው። የኢትዮጵያ ግርዛት ሚኒስቴሮች ይመጣ ጥይት ነው በርተበ ተበርካክ እንደዚህ ይላል። እኔም መቼም አነኩኝም ጥይት ታታታታታታ ከዛ በኋላ ይዙኛል። አንዱ በዚህ እግሬን ከዛ ዶክተሩ ይመጣና እንደዚህ አስተኝ ሊነካይ ሲል ተሳስታችኋል ታታታ ሁሉንም ከበስተሳር ገስተላችሁ እኔን የሚመስል ሰው ይመጣ በርተበ ይወስልኛል ሳይሆን እኔን የሚወስለው እንዴት እኔን ልመስል ቻትለው? እኔ አንተ ነኝ ከፊውቸር ነው የመጣሁት እና የግድ መገረዝ አለብህ። እርግጠኛ ነህ? እሺ እንደዛ ከሆነ አንተ ግረዘኝ ይሏል። እንደዚህ ይሰጠዋል። መጥቶ ግረዝ ያደርገኛል እና ራሴን በራሴ ነው የተገረዝኩት። ሰሞኑን ናቲ ባርበር ሾፕ ላይ እየተሰሩ ያሉ ፕራንኮችን አይታችኋል። እኔ እሱም በሆን ግን ምን ሀፕ እንደሚያደርግ ላሳያችሁ። ካፌ ቁጭ ብያለሁ ከፍቅረኛዬ ጋር። ከዚህ ይመጣል እና አንዱ እንደዚህ ይዘኛል። አተጅን ከሌላ አንሳ አላነሳም። እንደዚህ ይዞና ሚስቴን ሂጂ ካፌ ይላታል። ለምን ትለኝ ደም ይፈናጠርብሻል በቦክስ ይለዋል። ከዛ ብድግ ብዬ እንደዚህ ጥይት ይደቀንብኛል አልኳል። ማን ብዬ ዞር እሷ ናት። እንዴት እኔ ላይ ጥይት ትደቀኛለች? ይቅርታ ምንም ላደርጋችሁ እናንተ አፈቅርሃለሁ ግን በቃ ልተኩሰው እጇን ጥይቷን ፈታፈታ እንደዚህ ይዛት ልመታዝ እኮ አይትለኝ። ማርሷን ሁልክ ሳደርገው የሌላ ሀገር ሰላይ ናት። ምን ማለት ነው? እንዴት መጣሽ አንቺ ከዚህ እጃ አንቃታል። ማን ይላክ ስለ አዶናይ አይትለኝ። አዶናይ ግን ወንድም ስል ኳል አራት ይላል። ዞር ስል አዶናይ እንደዚህ ቆም። ከዛ አዶናይ እንዴት እኔ እኮ ጓደኛ ነኝ እንዴት እኔ ላይ እንደዚህ ታውቃለህ? ያሉብኝን ኃላፊነቶች ይቅርታ ወንድሜ ለገንዘብ ምን ማለት ገንዘብ ታውቃለህ? ነፃነት አለችኝ በዚህ ዲቻ ወይ የቤት ኪራይ አለ እነዛም መፈልግ አለብኝ። ለዛም ነው ዩቲዩብ እየሰራሁ ነው። በቃ ይቅርታም አይሆንም እንጣላም ነው። ከዚህ ጭስ ባርገ ማለት በላይ በታችሁ ታታታ ሁለታችን ታግሩ ከዚህ ሁለታችን እንደማና እንውጣለን። ከዛ ይቅርታ ይለኛል። ችግር የለውም ወንድሜ እጅ ላይ ተይዘ በደግዘ ሙሉ ካፌውኛ ላይ ነስ ይሉኝ። ከዛ አዶናይ በቃ መሸነፋችን ነው መሞታችን ነው ስል እኔ መቼ ማለት ነው ለምን ዲቻ ወይ ሳሉ ዲቻ ወይ ሶስት እኮ አለ
እያሉ ይመጣሉ። ከዛ ሞት ቤት ነው ፋይት አዲስ ባል ፒው 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 ጠረጴዛው ካፌው ምናምን ትርምስምስ ጠረጴዛና ዲቻቦስ ነው አንዲና አጆናይ ከመጨረሻ እንሸንፋቸዋል። ሁሉም ይሞታሉ፣ እኛ ብቻ እንቆማለን። ከዛ አጆናይ ወንድሜ እወድሃለሁ፣ እኔም እወድሃለሁ እናትዬ አይ ላቭ ዩ ሲሆን እወድሃለሁ እኔም እወድሃለሁ። ከዛ ሁላችን እጅ ለእጅ ተያይዘን አንድ ላይ ጓደኝነት እስከ ዘላለም ድረስ ይቀጥላል። ተያይዘን ወደ ገነት